አንድነት ብቻ የአማራውን ጥያቄ በዘላቂነት ይፈታል ሲባል የነበረው ለዚህ አሁን አብይ አህመድ የፈለገው ምንድነው? ግጭቱን አማራ ኦን እንዲያደርገው የፕሪቶሪያ ፈራሚ አካላት ወደ ጦርነት እየገቡ ሳይሆን አማራና የትግራይ ኃይሎች ወደ ጦርነት እንዲገቡና ኦህዴድ በዚህ ከዳር ሆነ አማራና ትግራይ ሲፋጁ ሳት ልትሞቅ ነው ማለት ነው። እንግዲህ እሷ የፖለቲካ የረጅም ፖለቲካ ጌም ዋነኛ ተዋናይ ሆና መጣች ማለት ነው። በዚህ ውስጥ ፊት አውራሪ ሆኖ እንዲዘምትላት የፈለገችው ፋኖን ነው። በየአካባቢው ፍጅት እየፈጸመችና ሴቶች እናቶችን እየደፈረች ከወለጋ እስከምን አማራን እየጨፈጨፈ ባለበት በዚህ ሰዓት እንግዲህ ፋኖ ትናም ሊባል ነው። ይሄ በደንብ አማራ ባለፉት 30 ወራት በሚገባ የተገነዘበው የጋራ አቋም የያዘበት ይሄ አገዛዝ እስካለ አንዳችም የአማራ የሚመለስ ጥያቄ እንደሌለ በሙሉ እርግጠኝነት የተገባበት ሸርፈን የምንመልሳቸው ጉዳዮች እንኳን ዛሬ ላይ ቢኖሩ በዘላቂነት ለአማራ ሰላም የማያመጡ መሆናቸውን የተረጋገጠበት ብልጽግና እስካለ ድረስ የአማራ ህዝብ ህልውና ሊረጋገጥ አይችልም ፈጽሞ። የትኛውም ጥያቄዎቻችን በተናጠል አድሬስ ቢደረጉ ለአማራ ህዝብ ዘላቂ ሰላም አያመጡ። ስለዚህ የአማራን ህዝብና የአማራን ልጆች ሊያፋጅ እሱ ከመሃል ሌላውን እየሳበ እያስገባ በሉ ራሳችሁን ተከላከሉ እኛ ሌላ ቦታ ላይ ተጉጋ ስላለብን ወደ ሌላ ቦታ ልንሄድ ነው 12 ህዝብ አስገብቶ በእያንዳንዱ ጎጥ አማራን ሰላም እየነሳ ያለ አገዛዝ በየቦታው በየመንደሩ ውጊያዎች አሉ። ዛሬ ያነሙት በመላ አማራ ብቻ ሳይሆን አማራ አለበት በሚባልበት ስፍራ ሁሉ ውጊያ አለ ዛሬ እየተደረገ ነው ያለው። በዚህ ሁኔታ ውስጥ ማንን መክሰስ ፈለገ? ፋኖ ቄጠማና ፈንዲሻ እየነሰነሰ ሰርግ እየደገሰ አይደለም ያለው። ፋኖ ታላቅ ታሪካዊ ተጋድሎ ላይ ነው ያለው። የአማራ ህዝብ ጥያቄ ተሸራርፎ ሊመለስ አይችልም። መዋቅራዊ ነው ጥቃቱ። ያንን መዋቅር ካላሸነፈ በስተቀር ተናጠላዊ ምላሾችን ሰጥቶ የአማራን ህዝብ ረፍት ሊሰጥ አይችልም። ብልጽግና እስካለ ድረስ የአማራ ህዝብ የጦርነት መጫወቻ ሆኖ ይቀጥላል። ስለዚህ ትኩረቱን እሱ ላይ ስለገን ፕሮፓጋንዳዋና ጨዋታዋ ግልጽ ናት ለኛ። አሁን ብልጽግና በየት በኩል እነማን እንዴት ሊመቱኝ ይችላሉ የሚለውን በእውነት አይገነዘብም። የሚያውቀው ነገር የለም በዚህ ረገድ። በነገራችን ላይ አሁን ባለን መረጃም ወደ ፖርት ሱዳን ሄደዋል የሚል ነገር ነው እየሰማን ያለነው ዛሬ። አልቡርሃንን ያዝልኝ እባክህን ማለት እየተፈለገ እንዳለ እየሰማን ያለነው። ያው ከዚህ ጋር ተያይዞ ትንሽ ሰፋ ያለ ነገር በኋላ ላይ እናንሳ እንችላለን። አንሙት ቀደም በተጨባጭ ያለውን ሁኔታ በተመለከተ በላይና በቃሉ አንዳንድ ነገሮችን ሲያነሱ ተመልክቻለሁና ምናልባት ከዛ ጋር ምንድነው አካባቢው ላይ ያለውን ሁኔታ በተመለከተ የሚነሷቸው ነገሮች አሉ፣ የተዘጋጁ ነገሮች እነሱን መስማት እንችላለን። ተጨማሪ አይ ቲንክ ማብራሪያ ለመስጠት እድል የሚፈጥሩ ናቸው ብዬ አስባለሁ። አገዛዙ ምን እያደረገ እንዳለ በተጨባጭ በእነዚህ አካባቢዎች ላይ ምን ሲደረግም እንደነበረ የሚያሳዩትን ነገሮች በተመለከተ አንዳንድ መረጃዎችን እያነሱ ነበር የነበረውና ምናልባት ዝግጁ ከሆነ 1 እና 2 ደቂቃ ናቸው፣ እነሱን ሰምተን መመለስ እንችላለን። ቴክኒሻናችን ዝግጁ ከሆነ አሰማን። ያነሳውና ተገቢ ነው።